እኔ ለሰዎች የሰጠሁትን ኒዕማ አልቀይረውም እኮ ነው ያለው አልወስደውም አላነሳውም حتى يغيروا ما بانفسهم ሰዎች በውስጣቸው ያለውን ቀድመው እስኪቀይሩ አለ ምን ማለት ነው ሲባል አላህ አንድ ኒዕማ ከሰጠህ ጤና ሊሆን ይችላል ሀብት ሊሆን ይችላል እንደዚሁም ደግሞ ሂዳያ ሊሆን ይችላል ትልቁም ኒዕማ እሱ ነው አንተ ግን የሰጠህን ጌታ ከማመስገን ይልቅ ከካድከው በተሰጠህ ኒዕማ እሱን ከመታዘዝ ይልቅ ካመስከው እንዲህ የቀየርክ ጊዜ ሊያነሳው ይችላል ጤናውን በበሽታ ሀብቱን በድህነት ሂዳያውን በጥመት አንተ ግን ካልቀየርክስ በተሰጠህ አመስጋኙ ነህ እሱ በሚወደው መንገድ የምትገለገልበት ከሆነስ መቼም አልቀይርም ማለት ታዲያ እነዚህ ልባቸው የተዘጉ ሰዎች ለምን ተለወጣ ሲባል ከነሱ በኩል አመስጋኝነት ታዛዥነት ቀረ ከሃዲነትና አመፀኝነት ነው የዛኔ ነው የሚያነሳው ግልጽ ነው እንጂ ጌታችን ላይ ራሱ እንዲያደረገ ቀድሞ ነገርኛ ማንነን እሱ እንዲ ለምን ይሰራልስ ምንለው እንደ ሐቂቃስ ከሆነ የራሱ ንብረት ሆነን ሳለ ነገር ግን መጥፎ ሹባሃት እንዳይፈጥሩ እንድንጠነቀቅ ለማገዝ ያክል ነው ግልጽ ነው ስለዚህ እዚህ ቦታ ላይ ወخلق لهما اهلا ለነሱ ነዋሪን ፈጠረ ሲል አላህ ባሪያውን በማሰቃየት የሚደሰት አምላክ መሆኑን ለማሳየት አይደለም ከመነሻው እኮ አላህ ነግርቶ 15 وما كان الله ليضل قوما እኮ ነው ያለው እኔ አላህ በባህሪዬ ህዝቦችን የማጠም አይደለሁም እኮ ነው ያለው بعد اذ هداهم ቀኑን ጎዳና ከመራኋቸው በኋላ ተመልሼ ለጥመት አልዳርጋቸውም ሰበቡ እስኪገኝ ድረስ ያ ሰበብ ምንድነው حتى يبين لهم ما يتقون የሚጠነቀቁበትን ነገር አብራርቸላቸው እነሱ ግን ከመከተል እንቢ ብለው የተው ጊዜ ካልሆነ በቀር ከራሴ ተነሳሽነት አላደርገውም ነው ላደርገው ቢል ኖሮስ ምን ሊያደርግ እንደሚችል ራሱ ነግሮናል በራሴ ተነሳሽነት በኔ መሺአ ብቻ አስገዳጅ ሆኜ በባሮቼ ልብ ላይ አንድ ነገር ልወስን ብል እምወስነው ሂዳያ እንጂ ጥመትን አይደለም ነው ያለው hatta ተመልከቱ ላስገድድ እንኳን ቢል አላህ በሂዳያ እንጂ በደላል በጥመት አያስገድድም የቱጋ ወለው ሺእና ነው ያለው ብንሻ ኖሮ አለ በራሴ ፍቃድ ልወስን ብል ኖሮ ለአተይና ኩለ ነፍስ ሁዳሃ ነው ያለው ضلالها አላለም እያንዳንዲቷን ነፍስ ቅንነቷን ሰጣት ነበር ምን ያቀተኛል ልባችሁ ሁሉ በኔ እጅ ነው ያለው ላድርገው ብል በራሴ አስገዳጅነት ሁላችሁንም በቅን ጎዳና ነበር መሰበስባችሁ አለ ምንም ማያቀተው ግን ለምን አላደረገውም ታራስነል በተሰጠን ነፃ ምርጫ ራሳችን እድላችንን እንድንወስን በፈቃደኝነት እሱን እንድናመልከው ወይ እንድናምፀው ስለፈቀደ ቅጣቱ ተዘጋጅቷል በኔ በኩልማ ኢና هديناه السبيل መንገዱን አብራርቼልሃለሁ መርቻለሁ ባንተ በኩል የቀረው ምንድነው ኢማ ሻኪራን ወኢማ ከፉራ ማመስገን ወይ መካድ አንዱን መከተል ያንተ ነው እኔ ልወስንብህማ ብልኖሮ ሂዳያን ነበርም ወስንብህ ግን ልፈተነ ስለፈጠርኩኝ ራስ ወስን ያለው